እኔ አሁን ክርስትና አያሳምነኝም። ሃይማኖት ነው ካልከኝ ክርስትና ኮዲንግ ከሌለው ሪሊጅን መሆን አይችልም። ኪንግደም ነው። በነገራችን ላይ እኔ የዛሬ 11 ዓመት እንደውም ያልፋል 9ኛ ክፍል ተማሪ ሆኜ የ50 ዓመት ራዕይ ጽፌያለሁ። እዚህ ደፍተሬ አለ ቢሮ ውስጥ for 15 years በሰዓቱ ከገንዘብ አይደለም የተነሳሁት ከልቤ ነው። ገባ ብዙ ሰዎች ዛሬ የደረሱበት ሰክሰስ ላይ የደረሱት ከፋይናንስ ተነስቶ አይደለም። እናንተ እኮ ቢኖር ይላል ቢኖር ብለህ የምትጀምረው ነገር ሊኖር የሚገባው መጀመሪያ የምታየው ነው። እግዚአብሔር ኤርሚያስ ጋር መጣና ምን አለ አይደለም ያለው ምን ታያለህ? የምታየው ነገር ነው የሚኖረውን ነገር የሚያመጣል። ስለዚህ ምን ታያላችሁ? 15 years አሁን ከዛ 50 ዓመት ውስጥ አሁን 14 ዓመት 15 ዓመት እኔ ቀንሼለታለሁ። እንዳመጣጤ ደግሞ ተስ ፐርፌክት በአመት ውስጥ እኔ 3 ጊዜ ራሴን ገመግማለሁ፣ ራእየን ገመግማለሁ። የ50 ዓመት ራእይ የ10ኛ 9ኛ ክፍል ተማሪ ሆኜ ድራፍት አድርጌያለሁ። ምን መሆን እንደምፈልግ የት መድረስ ስለዚህ ያየሁትን መንገድ ሁሉ አልሞክርም። አየ if you are a true visioner የዲሲሽን ሶርስ አግኝተሃል። አንዳንድ ጊዜ የት ቦታ የት መሆን እንዳለብህ የምትወስነው ከስሜት አንፃር ከሆነ ስትወቀስ ትኖራለህ። ከቪዥን አንፃር ከሆነ ግን የሚጠቅምን ነገር እንኳን ስትተው አትቆጭም። የተውከው ለምትኖርለት ጉዳይ ስለሆነ። ስለዚህ እነ ዮሴፍን ካያቸዋቸው እነ ዮሴፍ አንዱ ትልቁ አቅማቸው የማለዳ እውነት አላቸው፣ የማለዳ እይታ አላቸው። ዛሬ ማለዳችሁን እባርካለሁ፣ ጧታችሁን እባርካለሁ። ከዚህ በኋላ ወደፊት የምትኖሩበትን ምስጢር እግዚአብሔር አምላክ እንዲገልጥላችሁ በኢየሱስ ስም ባረኳችሁ። ስለዚህ ይሄ ኤግል አንዱ ትልቁ ኳሊቲው ያያል። ያያል በሉ እስቲ ያያል። በጅምላ አይጓዝም ማለት ነው። ስለዚህ የምታዩ መሆን አለባችሁ። በምን ጉዳይ ነው እግዚአብሔር ሰክሰስፉል እንዲያደርጋችሁ የምትፈልጉት? ገንዘብ ይምጣ፣ እሺ። በምን ጉዳይ እንዲመጣ ነው የምትፈልጉት? በር ይምጣ። ለዚህ ነው የምናቃቸውን ሰዎች ሁሉ ለምን ዓላማ መጠቀም እንዳለብን አናውቅም። አንዳንዱን ከባዶ ወደ ሄሮ ከዜሮ ወደ ሄሮ መቀየር የሚችል ሰው ጋር ተቀምጦ እርሱ ግን ለታክሲ የሚሆን ሰው ነገር ማያገኝ ሰው አለ። አያችሁ፣ የምታቋቸውን ሰዎች ራሱ መጠቀም የምትችሉት ቪዥን ሲኖራችሁ፣ የምታዩት ነገር ሲኖራችሁ፣ አጠገባችሁ ያለውን ፋሚሊያችሁን የሆነ ቦታ የተቀመጠን ሰው ለምን ዓላማ መጠቀም እንዳለባችሁ ታውቃላችሁ። የማይጠቅሟችሁንም ሰዎች ከህይወታችሁ እንዴት ማራቅ እንዳለባችሁ ታውቃላችሁ። ሳምታይምስ ስለ ጓደኝነትን መመርመር አለብን ሲባል ወዲያው ከስሜታችን ከተነሳ በጣም የሚወዱንንም ሰዎች ልናጣ እንችላለን። አንዳንድ ደግሞ ከስሜት የተነሳ የምንወስን ከሆነ በጣም ይጠቅሙኛል ያላቸው ሰዎች ደግሞ ዳሜጅ የሚያመጡብን ሰዎች ደግሞ ሊሆኑ ይችላሉ። የምንወዳቸው ሰዎች የሚለዩት በባህሪያቸው አይደለም፣ በቪዥናችን ነው። በቪዥኑ ውስጥ ስፍራና ቦታ የሌለው ሰው ጊዜ ሊበላባ ያስፈልግም። ለዚህ ነው ዳዊት የመጀመሪያ ሪጀክት ያደረገው ጎረቤቶቹን አለ ወንድሞቹን ነው። እሱ ቪዥኑ የእስራኤልን የጋራ ችግር ከማህበረሰቡ መምታት ነው። ስለዚህ ስለሚጥልበት መንገድ መስማት ነው የሚፈልገው እንጂ ስለ አለመቻሉ የሚነግረውን አይፈልግም። የመጀመሪያ ግን ወንድሞቹ መጡና የልብን ትዕቢት እናውቃለን፣ ጥላለሁ ትላለህ እንዴ ምናምን ዝም በለው ሲሉት አላቆረፈም። አያችሁ፣ እነሱን ድሮፕ ያደረገው ከምኑ አንፃር ነው? ጊዜ የማይወስድም እና ማንም ትግል ውስጥም አይገባም። ታላላቅ ጦርነቶችን በድል ያለ ድምጽ የምታሸነፉት ቪዥነሪ ከሆናችሁ ነው። የጠላቶችን ሳይዝ አይደለም የምታስቡት፣ መድረሻን ነው። ትልቅ የሆነ ነገር ሁሉ አያሸንፍም። ትልቅ ተቃውሞ ሁሉ አይጥልህም። ትልቅ ጦርነት ሁሉ አይታገልህም። ማየት ከቻልክ ትልቁን ትንሽ አድርገህ ትሄዳል። ብዙዎቻችን አንዳንድ ጦርነቶችን ትልቅ ያደረግናቸው የምናየው ትልቅ ነገር ስለሌለ ነው። አንዳንድ ጦርነትን ትልቅ አታድርገው ህይወትክ ላይ። የአንዳንድ ግለሰቦችን አስተያየት የአንዳንድ ግለሰቦችን ቲንኪንግ ትልቅ አታድርግ በህይወትክ ላይ። የምታየው ትልቅ ነገር ካለ ትልቁ ትችት ለአንተ እንደ መሰላል ነው። መልስ የምታጣው መናገር ስለማይችል አይደለም፣ መድረስ የምትፈልግበት ቦታ ስላለ ነው። መልስ የምታጣው ንግግር ስለማይችል አይደለም፣ ብዙ ንግግርን ማጥፋት ያለብን ለምትደርስበት ጉዳይ ነው። ዛሬ ባረካችኋል። ያንደበታችሁ ፍሬ ይቀየራል፣ ንግግራችሁ ይቀየራል፣ ቲንኪንጋችሁ ይቀየራል። ስለዚህ ምንድነው የምታየው? ጻፉ፣ ግቡና ያልጻፍከውን ነገር በአእምሮ ውስጥ ማስቀመጥ አትችልም። ለዚህ ነው ራእዩን በጽላት ላይ ግለጠው ይላል። መጀመሪያ አስብ፣
then write it hallelujah በልባችሁ ያለው ትልልቅ ነገር ከስክሪፕቶ ይጀምራል ነካርገውና ከመጻፍ ይጀምራል ብለው እኔ ያልኩት በነገራችን ላይ ስትማሩ አጻፉ ነው እንጂ ስትሰሙ የሰማችሁትን አጻፉ አላልኩኝ በነገራችን በቃ አይጻፍም ብለ ዝም እንዳትል ከልብ ውስጥ የምታወጣው ነገር ሌጋሲ ነው ያንተን ቃል ተጠቅመ ነው ያንተን አንደርስታንዲንግ ተጠቅመ ነው ያንን ጉዳይ በሚገባ መልኩ የምታስቀምጠው ሰምታችሁኛል ስለዚህ ምጽፉት ነገር ሊኖራችሁ ይገባል you have to write something ለእግዚአብሔር የምታስነ ለሰው የምታስነበው who are you ማነዝ የምትል ላይ በህይወታችሁ ሁለት ነገር በህይወታችሁ እንዳታጡ ወይ ጠንካራ ባለራዕይ ሁኑ ወይ ጠንካራ ባለራዕይ ስር ሁኑ ነካርጎና ጠንካራ ስራ አልሆነም በለው እስቲ የሚያይስር ነው ሆነው በለው እንደ ኤሊ ጠንካራ ባለራዕዮች አሉ ወይ አያዩ ብዙ የሚያዩ ሰዎች ስራቸው አሉ ስለማያዩ ግን እነሱም ጠፍተው ትውልድም የሚያጠፉ አሉ ስለዚህ ወይ ጠንካራ ሰው ስር ሁን ወይ ደግሞ ጠንካራ ሰው ተከተል የሆነ ቦታ ትደርሳል አራሜን በል ያ እግዚአብሔር እዚህ ምድር ላይ ያስቀመጠው አቅም ወይ አንድ አዲስ ነገር እንድትፈጥር ተሰርታል ወይ የተፈጠረውን ነገር እንድትገፋ ተጠርታል ስለዚህ ዕውቀት ትምህርት ዊዝደም አንደርስታንዲንግ ገንዘብ ኃይል ችሎታ የሆነ ነገር እዚህ ምድር ላይ ለመግፋት ተፈጥሯል አሜን በሉ ነካርገውና ይደረጋል በሉ ሃሌሉያ ያ እንዳደክሙ ነው እኮ ነገ ደግሞ ምንድነው ብላችሁ ደግሞ እንዳጠፉብኝ ገባ ወይ ይሄንን ቪዥን የሆነ ቦታ ለማድረስ ያንተ አቅም ተፈልጓል የንግግር አቅም ተፈልጓል የሶሻል ሚዲያ አቅም ተፈልጓል የህቅድ አቅም ተፈልጓል ፌቨር ተፈልጓል ወይ የሆነ ውበት ተፈልጓል የሆነ ነገር ተፈልጓል ለሆነ ጉዳይ ስለዚህ ራይት ፐርሰን መፈለግ አለበት እና አንዱ የንስር አቅም ያያል አያለው ብሎ ባካችሁ ምን ይታያችኋል ምንድነው የሚታያችሁ ካራክተራችሁን ቪዥናችሁ ከሰራላችሁ በነገራችን ላይ ፈሪያት ሆኑ እኔ ሁሉ ጊዜ ካራክተሬ የወጣው ከራእይ ውስጥ ነው ከናቴ ማጸና አለም የኔ ካራክተር የወጣው አስተዳደጊ አይደለም የሆነ ግቢ ውስጥ ስላደኩኝ አይደለም አንዳንድ ቦልድነስ የወጣው እኔ ከራእይ ውስጥ ነው ዲሲሽን የወጣው ማንንም አሰልጥሩኝ አይደለም በመክር አይደለም የመጣው ፈንጂ ያለበት ቦታ ስላደኩኝ አይደለም በመድፍ ሰፈር ስላለፍኩ አይደለም አንዳንድ ቦልድነስ ከቪዥን ውስጥ ነው የወጣው ገባ በዳርክነስ ውስጥ በጨለማ ውስጥ በአስፈሪ ዘመን ውስጥ የበራ ነገር ስለማይ በምንም ታምር እዚህ ጋር ያለውን ግርግር ለመስማት ጊዜ የለኝም 24 hours እኔ በራሴ ጉዳይ ላይ ነው ማተኮረው እነሱ ሰዎች ይስቁብኛል ሶሻል ሚዲያ እከሌ ታቆም አላቆም በቲቪት አይደለም ማላቀው የራሴ ጉዳይ ላይ እኔ ራሴን ነው ማቀው አሜን አጥር ስለዚህ ከራስ በላይ ማን አለ አንተ ነህ በለው አረ እንዴ የኔ ጉዳይ ነው የሚያሳስበኝ ኢየሱስ ጌታ ሌላው ንስር ማዕበል ይወዳል ለከፍታ ይጠቀምበታል ማዕበል በጣም ይወዳል ማዕበል ከፍ ያደርገዋል ማዕበል ያጠፋው ወጀባ ያጠፋው ማዕበል ለከፍታው የሚሰራለት ብቸኛ ፍጥረት ንስር ነው የሚበሩ አዋፋቶች በማዕበል ውስጥ ይሞታሉ ክንፍ ስለሌላቸው አይደለም ራሳቸውን ለመሸሸቅ ስለሚያቀዱ ነው ንስር ብቻ ነው በወጀቡ ውስጥ የሚተርፈው አየ ክንፍ ያለው ሁሉ የማይተርፍበት ዘመን አለ ማለት ነው ማምለጫ አለኝ ብሎ ገንዘቡን ማምለጫ ያደረገ ትምርቱን ማምለጫ ያደረገ ፓስፖርቱን ማምለጫ ያደረገ የሆነ ቀን ማምለጫው ያጠፋዋል ማምለጫ ያለው ሁሉ አያመልጥም እንዴት ነው ክፉ አጋጣሚዎችን ለመልካም የምትጠቀሙ ያዘን ቀኖችን የለቅሶ ቀኖችን የውድቀት የፍርሃት ቀኖችን እንዴት ነው ለመልካም የምትጠቀሙ አየ እቅድን ማስተካከል አለበት ነገሮች ባልፈለከው መንገድ ሲመጡ አንተ ለምትፈልገው መንገድ የምትቀይር ደና አቃጅ መሆን አለበት የምትጠብቀው ነገር ሁሉ ዳሜጅ ሲሆን የህይወት ፍጻሜ ዛጋ እንደሆነ ያሰብክለት ፌል አድርገሃል ስለዚህ ንስር ሁሉ ጊዜ ከበባድ ስቶርሞች ከበባድ ዌቮች ማዕበሎች ሲመጡ ለከፍታ ራሱን ያዘጋጃል አይቶ የማያውቀውን ከፍታ ቴስት የሚያደርገው በማዕበል ውስጥ ነው ስለዚህ ህይወታችሁ ላይ የሚመጡ ክፉ አጋጣሚዎችን እንዴት ለመልካም ለኦፖርቹኒቲ መጠቀም እንዳለባችሁ ማሰብ መቻል አለባችሁ ይሄ እግዚአብሔር መንግስት አንዱ ራእይ ነው ሁሉ ጊዜ በሰዎች ፊት ያለንን ከፍታ ብቻ ለማስጠበቅ ፌለሪቲያችንን ሰዎች በሚያውቁት መንገድ ብቻ እንዳያውቁ ለማድረግ ለሰዎች ምናሰብ ከሆነ የኛን ነገር ሉዝ እናደርጋለን ስለዚህ ያንዳንዱን ምድር ላይ የሚመጣውን ክፉ ችግር ለመልካም የመቀየር አቃጅ መሆን አለበት በማዕበል ውስጥ የሚመጣል ምንም እጅ የለም አቅምህን ችሎታህን እግዚአብሔር የሰጠህን ነገር ተጠቅመህ ነው ሊፍት አፕ የምታደርገው ለምን ሁሉም ራሱን የማዳን ኃላፊነት ነው ያለበት ሁሉም ራሱን የማስመለጥ ኃላፊነት ነው ያለበት በዛ ሁኔታ ውስጥ አንተ ለራስህ ምንድነው የምታቀደው
ስለዚህ ከአሁኑ አዘጋጁ ራሳችሁን፣ ኢነርጂያችሁን፣ አቅማችሁን፣ ኮኔክሽናችሁን፣ ውስጣችሁ የተቀመጠውን የሆነ የእግዚአብሔርን ፕሮግራም ኔቸራችሁን ቴስት አድርጉት። አየ የሆነ ወጀብ ገፍቶ የሚያወጣው አይደንቲቲ ሊኖር ያስፈልጋል። ዛሬ ቴክኖሎጂ ያመጡ ሰዎች ይሄ ሁሉ ቴክኖሎጂ የመጣው ከችግር የተነሳ ነው። መብራት የመጣው ከችግር ኮምፎርት ዞን። ሌላው አራተኛው ንስር ኮምፎርት ዞን አይፈልግም። ነካርጎና ኮምፎርት ዞን አትወደድ በለው፣ ምቾት አትውደድ። አንዳንድ ሰው በቃ የሆነች ነገር ገቢውን ያያል 50 ከዛ ክራይ እንትን ከዛ በቃ አይደል አሁን የለም አትመቻች። አንድ ጊዜ እንቁራሪቶች አሉ እሳት ተቃጠላሉ የሆነ አካባቢ እና አረ ጎረቤታችን ላይ እሳት እየተቀጣጠለ ስለሆነ ግድ የለም ከዚህ እንውጣል አንዱ። አረ እኛ ምን አገባን የሚቃጠለው እዛ ጎረቤት፣ ስለዚህ እኛ ምንም እኛ እዚህ ቀዝቀዝ ብለን ውሃችን ውስጥ መቀመጥ ነው ያለብን ምናምን ብለው ተመቻቹ። ከደቂቃ በኋላ ውሃ አለቀ። እንዲህ ሲያዩ በእሳቱ መሃል የሚያብረቀርቅ የተኛ ውሃ አለ። አረ ዋዛ ጋር አለ ብሎ አንዱ ተንኮለኛ እሱ ቀበሮ እንቁራሪት እንዳለ አቀም ባልዲ ይዞ ከነ እንቁራሪቱ እያፈሰ ወደ እሳቱ መሃል እና ቀዝቃዛውን ውሃ እንጆይ እናደርጋለን ያሉት እንቁራሪቶች እሳቱን እንጆይ ማድረግ ጀመሩ ከደቂቃዎች በኋላ። ስለዚህ ሌሎች ጋር ያለው ነገር አንተ ጋር አልመጣም ማለት አይመጣም አይደል። ቀድመህ የምታቅድ መሆን አለብህ። ነገር ግን የምቾት ኮምፎርት ዞን እንዳትመሰርት በለው። ራስን የምታስጨንቅበት ሌላ ኃላፊነት ውስጥ መግባት አለብህ። መወጠር አለብህ። ህይወት መወጠር አለበት። ለምሳሌ ለምንድን ነው ደሞዝተኛ ማያድገው? እኔ በህይወት ዘመኔ ከእናቴ ሆድ ከወጣሁበት ቀን ጀምሮ ሳለሪ የሚባል ነገር እኔ አላውቅም። እኔ መክፈል ነው የማውቀው። እግዚአብሔር ይባረክ። በቃ መክፈል ባልችል ራሴን አኖራለሁ፣ ሌላው ቢቀር እከፍላለሁ። ገባ? በህይወታችሁ የሆነች ገቢ የሆነች ምንጭ ተስፋ እንዳታደርጉ። አንተም እዚህ ምድር ላይ ቢሊየነር የመሆን እድል አለ፣ ሌሎችን የማስተዳደር። ይሄ ማለት ለጊዜው የምትሰራው የምትኖርበት ቦታ አያስፈልግም አይደለም። ለጊዜው ተቀምጠ የምታቅድበት ቦታ አያስፈልግም አይደለም። አንተን የቀጠሩ ሰዎች ምን ሰርተው ነው እዛ ጋር አንተን መቅጠር የቻሉት? ምንድነው የዛ ካምፓኒ ሶርስ? እንዴት እኔን ቀጠሩኝ? እንዴት ደሞዝተኛቸው አደረጉኝ? ማሰብ አለብህ። የሆነ ጊዜ እኮ የእነኛ ሰዎች ወይ የሆነ ቦታ ተቀጣሪ ናቸው ወይ ደግሞ ምንም አልነበራቸው። ስለዚህ ሁል ጊዜ ትምህርታችሁን ወረቀታችሁን አስባችሁ የሆነ ድርጅት ውስጥ ኖ አንተ በህይወት ብዙዎችን ማስጠለል የምትችል ሰው ነህ። ኮምፎርት ዞን እንዳትወዱ። ሚረብሻ ወጪያችሁን የሚያበዛ ነገር ውስጥ ግቡ። እኔ አንዱ የህይወቴ ስኬት እሱ ነው። ወጪ በጣም ነው የምወደው። አሜን አትልም? አንዳንዴ ራሴን ለብዙ ወጪ መዳረግ ወዳለሁ። የሆነ ነገር ገብቼ ውጥር ስትል ደስ ይለኛል። ምክንያቱም እሱን ለማስተካከል ስትዘል ቢያንስ ይላል እኮ ጣራውን ጨረቃ ለመንካት ዝለል ቢያንስ ጣራውን ተነካል ይላል። የሆነ ነገር መንካት አይቀርም። ምን ያንጠራራዋል ማለት ምንድነው? የሆነ ቦታ መድረስ አይቀርም። አሁን ሰዎች አሉ ሚዲያ ለዝም ብለህ የሚሉ ሰዎች አሉ። አላቃቸውም እኮ የሆነ ሰዓት ላይ የማኪያቶ እኮ ለኔ የከፈሉልኝ አይደሉም። እነሱ ያሉኝን ትቼ ለመዝለል መንካቴ ደግሞ ነገስታት ወደውታል። ነገርና ከፍ ያለው ይወደዋል ብለው ይወደዋል። የሆነ አካል ደስ ይላል ዳባ ይላል የሚሞላላ አካል አለ። ስለዚህ ሁል ጊዜ በህይወታችሁ ላይ ኮምፎርት ዞንን መምታታል። ንስር በነገራችን ላይ ከመወለዱ በፊት እንቁላል ሳይጣል እናትየው መጀመሪያ ላይ ትልልቅ ሾክ ነው የምታደርገው። ከዛ በኋላ አነስተኛ ሾክ ታደርጋለች። ከዛ ቀጫጭን ሾኮች ታደርጋለች። ከዛ የሚኮሰኩስ ነገር ታደርጋለች። ከዛ ደግሞ ከየአካባቢው የሄደች ለስለስ ያለ ሳር ታመጣና ታደርጋለች። ከዛ ጥጥ ፈልጋ ታደርጋለች። ከዛ መጨረሻ ላይ የራሷን ለስላሳ ስዊት የሆነው እዚህ ደረቷ ስር ያለውን ላባ ትነጭና ታስቀምጣለች። እና የመጨረሻ ለስላሳው የሷ ላባ ነው፣ የሷ ጊፍት ነው። የመጨረሻ ስዊት ነገር በምድር ላይ በነገራችን ላይ የፋሚሊ ጊፍት ነው። ገባ? ስትል ሲያጠቡ ስትል ሲደረ ስዊት ለስላሳው እሱ ነው። እና እዛ ላይ ነው የሚወለደው ንስሩ። ይመቸዋል። በቃ የመጀመሪያው ዙር ይመቸዋል፣ ደስ ይላል፣ እቅድ የለውም። መብረር በሚችልበት እድሜ ላይ እዛው ነው ያለው። ከዛ ምን ታረጋለች? ከስሩ ላባ ታነሳለች። ከዛ ሁለተኛው ላይ ይወድቃል፣ ኮምፎርት ይነሳል። አሁንም ታነሳለች። ከዛ ሾኩ ላይ ይወድቃል። መጨረሻ ላይ ከባባዱ ላይ ይወድቃል። መቆም ስለማይችል ይወርዳል፣ መብረር ይጀምራል እንጂ በአንዴ ከኔስት ውስጥ ወጥቶ አይበርም። እነኚህ ስቴፖች ናቸው
ንስርን እንዲበር የሚያደርጉት። ስለዚህ ንስር ያደረገው የተወለደበት ቦታ አይደለም፣ ከኮምፎርት ዞን መውጣት መቻሉ ነው። እና ዛሬ በኢየሱስ ስም ኮምፎርት ዞናችሁን ዛሬ ረብሼዋለሁ። ምንም ቦታ ላይ ተመቻችታ አትቀመጥም። ታስባለህ ጠዋትና ማታ። ንገረው አንተ ንስር ነህ በለው እባክህ። ሃሌሉያ። የመጨረሻ ንስር የሞተ አይበላም፣ ፍሬሽ ነው የሚበላው። ከኔ ጋር ናችሁ? ንስር የሞተ አይበላም። ነካርጎና የሞተ አትብላ በለው እስቲ። ፍሬሽ ነው ይበላው። ኢነርጂውን የሚገድል ነገር አይመገብም። አያችሁ፣ ሁል ጊዜ ወደ ማይንዳችሁ የምታስገቡት ነገር ለነጋችሁ ተስፋ የሚሰጥ መሆን አለበት። የሞተ አሳሰብ፣ የሞተ ቲንኪንግ፣ የሞተ ካውንስሊንግ፣ የሞተ ኢነርጂ ምን ያደርጋል ከሚል ራቅ። አሁን ብትሰራ ምን ያደርጋል? አገልግሎት ምን ያደርጋል? ጸሎት ምን ያደርጋል? ገንዘብ ምን ያደርጋል? እንዴ እኔ እኮ በጣም ይገርመኛል። ደግሞ ልባሱ ዋናው ኢየሱስ ይላል። አረ እቃ እንትን ሊያደርገው እኮ ነው። እንትን ምን ያደርጋል ይልህና ዋናው ኢየሱስ። እሱ እኮ አይልም ሲጀምር፣ ኢየሱስ አይልም። አያችሁ፣ በህይወታችሁ የሞተ ቲንኪንግ ያላቸው ሰዎች ነገ እንድታዩ አይረዷችሁ። የንስር አንዱ የመብረር አቅሙ ይሄ ነው። ፍሬሽ ነው ይበላው። ቲንኪንግ፣ አዲስ ነገር፣ አዲስ ቲቺንግ፣ አዲስ አንደርስታንዲንግ። በነገራችሁ ላይ እዚህ ቦታ ላይ ያለው ቪዥን ራሱ ህይወታችሁ ላይ የሆነ ቦታ ካቆመ ማለት ነው፣ ቦታ ፈልጉና ሄዱ። የሆነ የሚያሳድጋችሁ ቦታ ላጥ ብላችሁ መሄድ ይቻላል። የምሬ ነው የምናገር። ከዚህ ውጪ የሚል እንዴ የሚባል ነገር የለም ብራዘር። ላስ ብለህ ትሄዳለህ ወደ ሰክሰስ። እንዴ እንደዛ ነው ፈልገው። ልባርካችሁ በኢየሱስም ከዚህ ሰዓት ጀምሮ አዳዲስ ነገር እዚህ ምድር ላይ እንጀምራለን፣ እናገለግላለን። የኛ ዓላማችን የእነንትናን ቸርች ማስመሰል አይደለም። አንዳንዱ የእነንትና እንድንመስል ነው የሚመጣው። ቸርቻችን ጥሩ ናት፣ ግን ትንሽ ከድሮቹ ጋር ምናምን አንመስል። አንዱ ክብር ሌላ ነው ይላል አይደል? ሄድና ደኑን አንድ አይነት አድርግ መጀመሪያ። እኔን ከማድረግ በፊት ተፈጥሮ እንኳን ልዩነቱን ተቀብሎ ነው እየኖረ ያለው። ዶቢና መሸደናደሩ አንድ ላይ አድገው በሰላም ይኖራል። ኔቸርን ተቀበል በጌታ በኢየሱስ ስም። ከዚህ ሰዓት ጀምሮ በህይወታችሁ ላይ አዳዲስ ፍሬሽ የሆነ ነገር ወደ ህይወታችሁ እንዲመጣ ተናግሬያለሁ። የመጨረሻችን ባልናገር ትምህርቱ ሙሉ አይሆንም። ንስር ራሱን ያድሳል። አያ በህይወታችሁ መርሳት የሌለባችሁ ነገር የትኛውም የህይወታችሁ ፌሌሪቲ የእናንተ ፍጻሜ አይደለም። ህይወታችሁን ስሙዝ ለማድረግ እንዳትፈልጉ። ራስ ነካርገውና ራስን ለፌሌሪቲ አጋልጥ በለው፣ ልምድ አድርግ በለው። ላለመውደቅ የሚታገል ሰው ነው ሁል ጊዜ የሚወድቀውና የሚቀረው። አፕ ኤንድ ዳውንን በህይወቱ ውስጥ እንዳለ የሚያምን ሰው በህይወቱ አይወድቅም። ለመሰላችሁ ዘር እንኳን ከተቀበረ በኋላ ነው የሚበዛው። አያ ስለዚህ ሰክሰስ ፍጻሜ የለውም፣ ውድቀት ደግሞ መጨረሻ አይደለም። እዚህ ዓለም ላይ ያሉ ሰዎች ሁሉ ፌሌሪቲን ፊል ያደረጉ ሰዎች ናቸው። አንዳንድ ሰው የሚመክር ውድቀቱን አይደለም። እኔ አንዳንዴ ሰዎች ያናዱኛል። የደረሱበትን ይመክሯቸዋል። አሁን እኔ ብዙ ሚዲያ አልወድም ይላል። ያኔ እኮ የዛሬ 10 ዓመት ሚዲያ ሲያጦዝ የነበረ ሰው እኮ ነው። ከበላ ከጠጣ ቤቱን ከገነባ ካስተካከለ በኋላ እኔ አይተኝም ታውቃለህ? ኧረ እኔንም አታየኝም ከ10 ዓመት በኋላ። በጣም ተንኮለኛ ሰው ሲመክራችሁ የደረሰበትን ነው የሚመክር እንጂ የመጣበትን አይነግርህ። እኔም ተረጋግቼ ነው ከማንም ጋር አልገናኝም። ራሴን እንዴት ለምን ይገናኛል? ቤቱን ከገዛ በኋላ ህንጻውን ከገነባ በኋላ ለምን ሊገናኝ ነው ብራዘር? እኔ ማጠቀኝኝም ከዛ በኋላ እንዴ አዲሱን አቁማዳ አዲሱን ወይን እሱ የዛሬ 10 ዓመት የዛሬ 9 ዓመት የነበረበትን ነው መንገድ ያለበት። ትክክለኛ መካሪ ነገሩ ሲጀምር የነበረውን የሚነግርህ እንጂ የደረሰበትን የሚነግርህ አይደለም። የደረሰበትንም አይተን ነው የቀረብ ነው። የደረሰበትንም አይተን እኮ ነው መከራ ነው ያለው። ግን እኔ ማለት ካለ አይሆንም። ነካርገውና እኔ ማለት ተረጋግቼ የሚል ከሆነ በ1000 ሜትር ሊበላ ነው። ኢነርጂ ፈሪ ሊያደርግ ነው። ሐሳብ ማትገልጽ ሊያደርግ ነው። ዶክተር ማይልስ እንደዚህ ይላል። በጣም በህይወቴ ላይ ተጽዕኖ ካላቸው ከምወዳቸው ሰዎች መካከል አንዱ ዶክተር ማይልስ ነው። አይ ላቭ ሂም። አሁን በአባቱ እቅፍ ነው ያለው። ናው ሂዝ ኢን ሄቨን። አሜን፣ ጌታ ይባረክ። እና የሚገርመው ነገር ብዙ ሰዎች መጨረሻዬን ስኬቴን የደረስኩበትን ይጠይቁኛል እንጂ መንገዴን አይጠይቁኝም አለ። ጆርኔን አይጠይቁኝም አለ። ፕሌን ስነዳ፣ ስታጀብ፣ ሀብት ሲኖረኝ ከፍታዬን ይጠይቁኛል፣ መንገድ አይጠይቁኝም አለ። ስለዚህ የስኬታማ ሰዎች አንዱ ስኬት ውድቀት ውስጥ ማለፋቸው። ስለዚህ እንዳትፈራ፣ ፌለሪት ድካም እንዳትፈራ፣ ስተት እንዳትፈራ። እዚህ ምድር ላይ ብዙ ሰዎች ከብዙ ስተት በኋላ ነው ስኬታማ የሆኑት። ባለፈውም በዚህ ጉዳይ ብዙ አውርቻለሁ።
እና ንስር በህይወቱ ካረጀ በኋላ እንደገና በመኖር ከፍጥረታት ሁሉ በኩር ነው። 50 ዓመት ይኖራል። ጠፍሮ ያረጃል፣ ክንፎ ያረጃል፣ የሚበላበት ያረጃል፣ ግን አይሞትም። የሆነ ሞመንት ውስጥ ይገባል፣ ኬቭ ውስጥ ይገባል፣ ብቻውን ዋሻ ውስጥ ይገባል። ራሱን ከአለት ጋር ያጋጫል፣ አፉን ይሰባብራል፣ ፔንፉል ታሪክ ያሳልፋል ብቻውን። አንዳንዴ በህይወታችሁ ለማንም የማትናገሯቸው ፔንፉል ሂስቶሪዎች በምድር ላይ ታላቅ የምትሆኑባቸው ሚስጥሮች ናቸው። አንደኛ ነገ ማንም ስለ ውድቀት ሲያወራ አደነግጥም። ከዛስ የወደቁ ስታገኝ አትጨክንም፣ ሊፍት አፕ ታደርጋቸዋል። አውቃለሁ ይሄን መንገድ እኔም ትላለህ። ማንም ሰው በህይወትክ ላይ ፌለሪት ይዞ ሲመጣ አትደነግጥም። በጣም በሰው አይምሮ በጥንቃቄ የሚኖሩ ሰዎች ናቸው ለውድቀት የሚጨነቁት። ለመልበስ የሚጨነቅ ሰው አለ ባይዘው። ድልን ስኬትን ለሆኑ ግሩፖች ሰተ በፍጹም በሰዎች ማይንድ ውስጥ ተጽዕኖ ፈጥራለሁ እንዳትል። አንዳንዱ የተለየ መምህር ነው፣ በጣም የሚገርም መምህር ነው የሚለውን በሰው ውስጥ ለመገንባት የሄደበት ርቀት የሱን ትምህርት በልቶበታል። አንዳንዱ የሚያስተምረው ትምህርት በራሱ ሰዎች የሚፈልጉትን ብቻ ስለሆነ ከዛ ውጪ ያስተማረ ቀን ሰማይና ምድር ተገለበጠ ለሱ። እኔ አንዳንድ ሰዎች መጡና አሁን በርታ ይሄ ዋና ሲሉ ይሄ ዋና ሌላም አለላል። ሁል ጊዜ ሰዎች በስሜታቸው ነው የሚከተሉ። ነካ አድርገውና ከፊት መሆን ልመድ በለው። ከፊት ከበላ እግዚአብሔር ይሆን። አንዳንዴ ለሰዎች አሮንን ይሁት አሮን ለሰዎች ያስቀመጠው ስዕል ነው አይደል? ያጥጃ የአሮን ጥጃ ማለት ሰዎች ለሚፈልጉት መሻት መኖር ማለት ነው። በህይወታችሁ ሰዎች ለሚፈልጉት መሻት ለመኖር እንዳትዘጋጁ። እግዚአብሔር ላስቀመጠበት ዛሬ ቢተቹት ዛሬ ቢጠሉት ነገ ይለምዱታል። ከሞን ነገ ይለምደዋል በለው። ነገ ይከተለዋል በለው። በኢየሱስም ዛሬ ባረካችኋለሁ። እናንተ ሰዎችን የምትመስሉ አይደለም። ሰዎች እናንተ ለመምሰል የሚታገሉ ይሆናሉ። የእናንተ ንግግር ሌጋሲ ታስቀምጣለ። አለባበስን ሰው ውስጥ ታየዋል፣ ንግግርን ሰው ውስጥ ታየዋል፣ አካሄድን ሰው ውስጥ ታየዋል። ተፈጸመ በኢየሱስ ስም። ከዛስ በህይወታችሁ አፕ ኤንድ ዳውን እንዳትፈሩ። ንስር ይገባል፣ ፌል ያደርጋል። እንደገና ግን ታድሶ የሚበላበት አንደበቱ እንደገና፣ እጆቹ እንደገና፣ ክንፉ እንደገና፣ ደረቱ እንደገና። በህይወቱ 50 ዓመት ከኖረው በላይ ከታደሰ በኋላ የሚኖረው 70 ዓመት ነው። ሎንግ ላይፍ ያለው ከፌለሪቲ በኋላ። ሞክራታል ማለት ከስራል ማለት አይደለም። ሰዎች ሁል ጊዜ በሚሰጧችሁ ኔጌቲቭ ኢነርጂ ላይ ህይወታችሁን ዲፔንድ እንዳታረጉ። እንከሌኮ እንዲያታረግም ሲሏችሁ እከሌን አላቃትም። እኔ በኔ ህይወት ውስጥ በኔ ቲንኪንግ ውስጥ በኔ አሳሰብ ውስጥ አላቃትም። እኔ ማቀው ራሴን። ለባርካችሁ እንደ ንስር ወዴት? ከሁኔታ ወደ ላይ። ይህንን ኔቸር ነው መያዝ ያለብን። ሃሌሉያ ተባርካችኋል። you are blessed። ስለዚህ የእግዚአብሔር መንግስት ዜጎች በህይወታቸው ሚስ ማድረግ የሌለባቸው ጉዳይ ይሄንን ነው። የንስርን ላይፍ ስታይል መውሰድ። ንስር ለዚህ ነው እኛ የተመሰልንበት። ሃሌሉያ ብቻውን ነው ፍላይ የሚያደርገው። ግሩፕ አይፈልግም። ትኩስ ነገር ነው የሚበላው፣ የሞተ አይበላም። ቪዥነር ነው፣ ያያል። ኮምፎርት ዞን አይፈልግም። የሆነ ምቾት ውስጥ መቀመጥ አይፈልግም። የሆነ ነገር ሲመቸው ኖ ይላል። ሁል ጊዜ መክፈል የምትችሉትን የቤት ኪራይ ያሰባችሁ መኖር የለባችሁ። ምክንያቱም እናንተ መክፈል የምትችሏት ነገር ለሆነ ሰው አንድ ክፍል ነች። የሆነ ሰው ግን መሆን ትችላላችሁ እናንተ። ሁል ጊዜ የሚቀንስ ነገር እኔ አሁን በህይወቴ የሚቀንስ ነገር አልፈልግም። ቀነሰ አደስ አይለኝ። ራሴን ለብዙ ክፍያ ማዘጋጀት። ዛሬ 10,000 ቤት ከምትኖሪ ከሆነ ነገ እንዴት ነው 25,000 ማረገው? ሃሌሉያ አው የምሬን እኮ ነው። ሁሌ አንድ ክፍል ቤት ውስጥ ሴታፕ እንዳታረጊ። አንድ ክፍል ቤት ለኔ አልጋይ በዚህ ጋር ወንበሬ ምን የሚባል የለም። የሆነ ቀን የሁለት ክፍል መክፈል የሚችል ደሞዝ የገባለሽ ቀን ሄደሽ ክፈዩ። ሃሌሉያ እመኝን ትቀጥያለሽ። ነካርከውና ትቀጥላለህ በለው። አው ባሰፋው ልክ ራሳችሁ ለጠባብ ሴታፕ አታዘጋጁ። ምቾት አትፍጠሩ። መክፈል ስለቻላችሁ ያ ነገር በህይወታችሁ ስታንዳርድ አታደርጉት። የእናንተ ስታንዳርድ የደረሳችሁበት አይደለም። አሁን ደግሞ ሌላ መጨነቅ ውስጥ መግባት። ስትጨነቁ አትወርዱም። እመኑኝ እያደጋችሁ ነው የምትሄዱት። በዛው ልክ አክሰስ እየተከፈተ ድፍረት እየጨመረ ኢነርጂ እየጨመረ አራሪን ሴቤት አንዱ እኮ ኢትዮጵያ ውስጥ ትልቁ የፖቨርቲ ቲንኪንግ እንዳለ እኮ የምታውቁት ሰው የሚቀንስ ነገር ነው የሚፈልገው። በቃ ቢቀንስ እኮ ወደ መጀመሪያው ኑሮ ሊመለስ እኮ ነው። በዛሩጌ ነገር ውስጥ ሊገባ አያስፈልግም። የሚጨምር ነገር ነው የሚያስፈልገው። ሲጨምር
ፍላጎት ይጨምራል፣ ውሎ ይጨምራል፣ ኢንካም ይጨምራል፣ ቲንኪንግ ይጨምራል፣ ፋይናንስ ይጨምራል። ለማጠራቀም እንደ ነውር አይደለም እንዴ? እየበተንክ ነው የምትሄደው። ከዛ እየሰበሰብክ ባርካቸዋለሁ በኢየሱስ ስም። ኮምፎርት ዞናችሁ ከዚህ በኋላ መታወት፣ ቤተሰብ ቢሆን መታወት፣ ጓደኛ ቢሆን መታወት፣ አፈረስኩት በኢየሱስ ስም እዘረጋለሁ። ስለዚህ እቅድ አውጡ። ከዚህ በኋላ ይሄንን አካባቢ መቀየር። እኔ ትዝ ይለኛል 200 ብር አግኝቼ ነው ከቤተሰብ የወጣሁት። እሷኑ ከፈልኩኝ አንድ ወር። ከዛ መፋጠጥ። እመኑኝ አንተ እርገጠው እንጂ ቀጣዩ እግዚአብሔር ይገባበታል። እኛ እኮ ቆመን እግዚአብሔር እንዲያስጀምረን ነው የምንፈልገው። እግዚአብሔር ደግሞ ምን ጀምረሃል ነው የሚለው። ራሱ እግዚአብሔር ይወዳል እንደዚህ የሚጀምር የሄድክበትን ነገር መቀላቀል ይፈልጋል። you are blessed። ስለዚህ በኢየሱስ እንደ ንስር ወደ ላይ አጠገብ ያለው ሰው እንደ ንስር ወደ ላይ በለው ሲል አትላመድ በለው። አሜን ነው። አካባቢ አትላመድ በለው። ጓደኛ አትላመድ በለው። ሰፈር አትላመድ በለው። አንዳንዱ ሲኦል የሚሆንበታል። አካባቢ መቀየር፣ ኑሮ መቀየር፣ ጓደኛ መቀየር ይላል። መጀመር እንዳትፈሩ። መጀመር የሚፈራ ሰው ሁልጊዜ የሚኖርበት ትርጉም የለውም። ምንም ነገር ጀምር፣ ምንም ነገር ቴስት አድርግ፣ ምንም ነገር ግባበት። የሚገልህ ነገር አለ የምትሞክረው ህይወትክ ላይ ምንም ነገር። የምሬን ነው የምነግርህ። ለምን ብዙዎች በመጀመር ስለቀደሙን ነው ውጤት ያገኙት። ዛሬ አምናለሁ ፊተኛ ትሆናለህ። ክብር ለጌታ ይሁን።